ሰላም እንዴት ናችሁ? ዛሬ ሌበር አይዲ የጠፋባችሁ እንዴት እንደምናይ በቀላሉ ሪከቨር እንዴት እንደምናደርግ እናያለን። ከዛ በፊት ግን ሊንኩን የት ነው የምናገኘው፣ እንዴት ነው የምናገኘው አልመጣልንም ለምትሉ እዚህ አሁን ቪዲዮውን ላጫውትላችሁና ሊንኩን ከዲስክሪፕሽን ላይ እንዴት እንደምታወጡ እናያለን። አሁን እዚህ ጋር የመጀመሪያውን የውጭ ሀገር የስራ ማስታወቂያ የሚለውን እሱን ክሊክ ላድርግ። ልክ እንደገባችሁ ወደታች ትንሽ ስክሮል እንዳደረጋችሁ እዚህ ጋር ሞር የሚል ነገር አለ። ሞር ነክታችሁ እዚህ ጋር ይህንን ሊንክ ስትጫኑ የሚለውን ከታች ኤች ምናምን ብሎ የሚቀጥለውን ያንን ሊንክ አንዴ ክሊክ ስታደርጉት ወደዚህ ፔጅ ቀጥታ ነው የሚያስገባችሁ፣ ቀጥታ ማለት ነው። ስለዚህ ሌበር አይዲ ያላችሁ ሰዎች ቀጥታ ሌበር አይዲ በሚለው ቦታ ላይ ሌበር አይዲያችሁን 10 ዲጂት ነው፣ 5 ስፔሊንግ እና 5 ቁጥር ነው። ሌበር አይዲያችሁን ለምሳሌ አሁን እንደዚህ ላስገባ እኔ ለምሳሌ ነው፣ ይሄ ራሴም አይደለም። እናንተ የራሳችሁን አሁን ሌበር አይዲውን እዚህ ጋር ኮፒ ፔስት ወይም ታይፕ ማድረግ ነው፣ ማስገባት ነው ማለት ነው። ከዛ ፊልዱን ደግሞ ትመርጣላችሁ። ከእናንተ ጋር ሪሌቲቭ የሆነውን ፊልድ ትመርጣላችሁ። ዲፕሎማዎች ደግሞ ተቀራራቢ የሆነውን ወይም ደግሞ አዘር የሚል አለ። እዛ ላይ ምን ማድረግ ይችላልችሁ? ጥያቄውን ማንበብ ነው። በአማርኛም በእንግሊዝኛም አለ። ማንበብ ነው። አዎ ከሆነ አዎ ነው፣ የስ ወይም ኖ በሚለው ተቀምጧል። አዎ ከሆነ አዎን የሚለውን ክሊክ ጠቅ ማድረግ ብቻ ነው። ጥያቄውን ማንበብና ከእናንተ ጋር የሚስማማው መምረጥ ነው። ቀላል ነው። ያን ያክል የሚካበድ ነገር ሆኖ አይደለም። የመጀመሪያው ላይ እንደምትመለከቱት ነው። እንግዲህ ጥያቄዎቹን አንብቦ የስ ኦር ኖ ብሎ መመለስ ነው። የመጀመሪያው ፔጅ ላይ ወደ 50 ጥያቄ አለ። 50ውንም የስ ኖ በሚል ወይም አሁን አይደለም በሚለው ነው የምትሞሉት ማለት ነው። የመጀመሪያው 50 ምናምን ጥያቄ ነው። ይሄን ካልሞላችሁ ኔክስት አይልላችሁ፣ የግድ ይሄንን ሞልታችሁ ነው ቀጣይም ሌላ 30 ጥያቄ አለ። እሱንም በዛ መልክ ማየት ነው። ሌላው አንድ ቤተሰብ ምን ብሏል? ሌበር አይዲ ጠፍቶብኛል በሚለው ነው ይሄ ዛሬ ቪዲዮ ታስበው ማለት ነው። ሌበር አይዲ የጠፋባችሁ ሰዎች በቀላሉ እንዴት ሪከቨር ማድረግ እንደምትችሉ ኢዚ፣ ምንም መጨነቅ የለባችሁም ሌበር አይዲ የጠፋባችሁ ሰዎች። ስለዚህ ቀጥታ ምንድነው የምታደርጉት? ይሄንን ሊንኩን ታች ባለው ሊንክ አስቀምጥላችኋል፣ ወይም ደግሞ እዚህ ጋር ማለት ሊንክ ስትነኩ ይሄ ፔጅ ነው የሚከፈትላችሁ ማለት ነው። የስራና ክህሎት ሚኒስቴር ፔጅ ይከፈትላችኋል። አሁን ጠፍቶባችሁ ነው። ስለዚህ ምንድነው የምትሉት? ሎጊን የምትለውን ነክታችሁ ሎጊን ስትሉ ወደዚህ ፔጅ ነው የሚያመጣልን። ስለዚህ ፎርጎት ፓስወርድ የሚል አለ እዚህ ጋር ይታያችኋል። እቺን ፎርጎት ፓስወርድ የምትለውን አንዴ ጠቅ እናደርጋለን። ከዛ ስትመዘገቡ የነበረውን ስልክ ቁጥር ታስገባላችሁ ማለት ነው። የዛኔ ስልካችሁ ላይ የተላከላችሁ ስልክ ቁጥር ያን ስልክ ታይፕ አድርጋችሁ እዚህ ጋር ታስገባላችሁ ማለት ነው። በጣም ቀላል ነው። ቀጥታ እሱን ልክ እንዳስገባችሁ ሴንድ ኮድ ትላላችሁ። ስልካችሁ ላይ የሚላክ ኤስኤምኤስ አለ። ያንን ኤስኤምኤስ እዚህ ጋር ማስገባት ነው። ከዛ እናያለን ማለት ነው። ሴንድ ይላል። ከዛ አሁን ለኔ የተላከውን የአንድ ቤተሰብ እንደዚህ አሁን ትክክለኛ ነው ባይዞ ይሄኛው አይዲውን ሌበር አይዲው ጠፍቶበት ነው። ስለዚህ አሁን ስልኩ ላይ አስልኬ ስልኩ ላይ የተላከውን ፓስወርድ አስገባው ማለት ነው። ከዛ ስለዚህ በዚህ መልክ አስገባሁት። ኤስኤምኤስ ወይም ደግሞ በሜሴጅ የተላከውን ቁጥር ልክ እንዳስገባችሁ ቬሪፋይ ትላላችሁ። ቬሪፋይ የምትለዋን አንድ ክሊክ ስታደርጉ ምንድነው የሚያመጣላችሁ? ኒው ፓስወርድ አስገቡ ይላል። ስለዚህ አሁን ቁጥር ስፔሊንግ ያለበት ካራክተሮች ያሉበትን የሆነ ፓስወርድ ሰሌክት እናድርግና ከ8 ዲጂት በላይ የሆነ ማለት ነው። ኒው ፓስወርድ እና ኮንፊርም ፓስወርድ የምትለዋ ላይ ሁለት ተመሳሳይ ፓስወርድ እንጽፋለን። ተመሳሳይ እንዳልኳችሁ ፓስወርድ መሆን ያለበት ምንድነው? ስም ወይም ደግሞ ስፔሊንግ ቁጥር ካራክተር ገብቶበት ከ8 በላይ ከሆነ ፓስወርዳችንን ሪሴት አደረግን ማለት ነው። ዌብሳይት ላይ የሚገኘውን ሌበር አይዲያችን የሚገኝበት ፖርታላችንን ለማየት ማለት ነው። ስለዚህ እንዳስገባን አፕዴት እንለዋለን። አለቀ። ከዛ አሁን ባስገባነው ፓስወርድ ሎጊን ብለን ሌበር አይዲያችንን ከፖርታላችን ላይ ማየት እንችላለን ማለት ነው። ሎጊን ልክ እንዳላችሁ ቅድም ያስገባችሁ ፓስወርድ ኦልሬዲ ቁጭ ብሎላችኋል። ሳይን ኢን ማለት ነው። ቀጥታ ሳይን ኢን የምትለዋን ክሊክ ስታደርጉ ወዴት ነው የሚወስዳችሁ? ወደ ፖርታላችሁ ነው የሚያስገባችሁ ማለት ነው። ፖርታላችሁ ላይ ደግሞ ይሄው ስኪፕ እንላለን። ይሄንን በቃ
ይኸው ፖርታላችን ላይ ገብተናል ማለት ነው። አሁን የዚህ ግለሰብ ሊበር አይዲም ጠፍቶበት ነበረ፣ ፓስወርዱንም አያውቅም። በዚህ መልክ አገኘ ማለት ነው። እዚህ ጋር ፕሮፋይል ክሊክ እናደርጋለን፣ ወይም ዘች ፎቶ ጎን ሊበር አይዲ ቁጭ ብላለች፣ እሷን ማየት ነው እንግዲህ። ይኸው እዚች ጋር ስሙ ተጽፎ ከዛ አይዲ የሚል አለ፣ ያ ሊበር አይዲያችሁ ማለት ነው። ስለዚህ ቤተሰብ በቀላሉ እንዲህ አድርገን የሊበር አይዲ የጠፋባችሁ ሰዎች ሊበር አይዲያችሁን ሪከቨር ማድረግ ትችላላችሁ፣ ወይም ደግሞ ሊበር አይዲያችሁን ማግኘት ትችላላችሁ ማለት ነው። ይሄ በጣም ቀላልና ተራ ነገር ነው፣ መጨነቅም የለባችሁም። ያስቸገራችሁ ሰዎች ካላችሁ በቴሌግራም አውሉኝ፣ ሪከቨር አደርግላችኋለሁ። የሚያሳስብ ነገር አይደለም። ቪዲዮ ደግሞ ጠቃሚና አሪፍ ነው ብላችሁ ካሰባችሁ ላይክ ሼር አድርጉ። ደግሞ ሰብስክራይብ የምትለዋን ነገር እስኪ ጠቅ አድርጓት። ቴንክ ዩ